ሰላም ባለም ዙሪያ ሆናችሁ ኢማኑኤል ሲቲ ቲቪን የምትመለከቱ የጌታ ቤተሰቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። አሁን ያለነው በቦሌ አትላስ አካባቢ ነው ያለነው። አብራችሁን ሁኑ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። የኔ እናት ዛሬ የትንሣኤን በዓል ምክንያት በማድረግ በዚህ በቦሌ አትላስ አካባቢ ተገኝተናል። የኢየሱስ ክርስቶስ ትንሣኤ ለምናምን ምን አስገኘልን? ስለሱ እንድትናገሪ ፈልጋለሁ። ይህንን ቪዲዮ የተመለከታችሁ ያላችሁ መልካም የትንሣኤ በዓል ይሁንላችሁ። ወደ ውዷ ባለቤቴ እንሄዳለን። እግዚአብሔር ይባርካችሁ። እሺ፣ ትንሣኤ ብዙዎች የሚመለከቱት ልክ ከ2000 ዓመት በፊት የነበረ ክስተት አድርጎ የሚያዩት ነገር አለ። ነገር ግን ትንሣኤ እሱ አይደለም። ትንሣኤ ማለት ሕያው ኃይል የተገለጠበት ነው። ሞት የተሸነፈበት፣ ሞት የተገደለበት፣ የእግዚአብሔር ኃይል ከሞት በላይ መሆኑ የተረጋገጠበት ቀን ነው። ያ በወቅቱ መቃብሩን የከፈተው መግነዙን የበጣጠሰው ኃይል ዛሬም አልደከመም። ዛሬም በሰዎች ሕይወት ውስጥ የማይቻል የሚባሉ ነገሮችን፣ የተዘጉ መቃብሮችን የመክፈት ኃይል አለ። እና ይህ የትንሣኤ ኃይል ብዙ አይነት ውስብስብ ችግር ውስጥ ያሉ መቃብሮችን ዛሬም የመፈንቀል ኃይል አለው። ምክንያቱም መጽሐፍ ሲናገር በሮሜ 8:11 ላይ ያንኑ የእግዚአብሔር መንፈስ ነው የሚለው። በሴም ስፒሪት ነው። ከ2000 ዓመት በፊት ክርስቶስን ከሙታን ያስነሳው ያ ራሱ መንፈስ ነው ዛሬም ለኛ የተሰጠን፣ ዛሬም በእኛ ውስጥ ያለው። መጽሐፍ ሲናገር ኢየሱስ ክርስቶስ ከሞተ በኋላ መግደላዊት ማርያም ወደ መቃብር ስፍራው ትሄድ ነበረ። ወደዚህ መቃብር ስፍራ የምትሄደው የነበረው ስርዓት ልትፈጽም ነው። ነገር ግን ልክ ስትሄድ እሷ ትጠብቅ የነበረው ነገር አለ። የተጠቀለለውን የሞተውን ኢየሱስ ጠብቃ ለሱ ስርዓት ለመፈጸም ነበር እየሄደች የነበረው። ነገር ግን እዛ ስትሄድ ሕያው የሆነውን ኢየሱስን ነበር ያገኘችው። የተነሳውን ኢየሱስን ነው ያገኘችው። እና በዚህ ጊዜ አማኞች ወደ ቤተክርስቲያን በሚሄዱበት ታይም ላይ የሆነ ስርዓት ለመፈጸም አይደለም መሄድ ያለባቸው፣ የሆነ ክንውን ለማድረግ አይደለም መሄድ ያለባቸው ሕያው የሆነውን ኢየሱስን ለማግኘት ነው። ስለዚህ ሁላችንም አማኞች በምንሄድበት ቤተክርስቲያን ሕያው የሆነውን ጌታ ትላንትናም ዛሬም ያው የሆነውን ያ የሚሰራውን ዛሬም የሚናገረውን የሚሰማንን የሚናገረንን አምላክ ለመገናኘት ሕያው የሆነውን አምላክ ለመገናኘት ወደዛ መሄድ አለብን ማለት ነው። ስለዚህ ሁላችንም ራሳችንን በዚህ ልምምድ ውስጥ ከከተት ነው ላይፋችን ቼንጅ እየሆነ ይመጣል። ሰው ቤተክርስቲያን ሄዶ ዝም ብሎ መመለስ የለበትም። አማኞች ወደ ቤተክርስቲያን በሚሄዱበት ጊዜ በቃ ይሄ ኃይል እንዳለ አምነው ስርዓት ለመፈጸም ሳይሆን ከምር ከዚህ ኃይል ጋር ለመገናኘት አስበው አምነው ከቤታቸው መነሳት አለባቸው። ይሄ እምነት በውስጣችን ሲኖር በዙሪያችን ተራሮች ዝም ብለው መቀመጥ አይችሉም። ይሄ እምነት በውስጣችን ሲገባ በዙሪያችን ያለ ማንኛውም ተራራ ይቀልጣል። ከባድ የምንለው ነገር አይኖርም። የማይቻል የምንለው ነገር አይኖርም። ሁለተኛው ፖይንት ደግሞ ይሄ ትንሣኤ ተስፋ ለቆረጡ ሰዎች ተስፋቸው የሚታደስበት ቀን ነው። ይህ ኃይል ተስፋ የሚያድስ ነው። ኢየሱስ ክርስቶስ ከሞተ በኋላ ሐዋርያቶች ኢየሱስ አይመጣም በሚል ተስፋ መቁረጥ ውስጥ ሆነው ተቀምጠው ነበር። ነገር ግን ልክ ይሄ የኢየሱስ መነሳትን ሲሰሙ ኃይላቸው ታደሰ፣ ተስፋቸው ድጋሚ የእውነት መሆኑን አዩት። ክርስቶስን የያዘ ሰው በምንም አይነት ነገር ውስጥ ቢሆን ተስፋ ያለው ሰው ነው። ተስፋ ቢስ ሰው አይደለም። ሞት እኮ መጨረሻ ነው። ይህ ሕያው ኃይል ሲመጣ ይሄ መጀመሪያ ነው የሆነልን ለዘላለም ሕይወት እና ይሄ ኃይል መጨረሻ የተባለን ነገር ሞት የመጨረሻ ነበር። ኢየሱስ ክርስቶስ እኮ ሲሞት በቃ የመጨረሻ የሚመስል ነገር ነበር። ነገር ግን ሕያው ኃይል ስላለ ለዘላለም ሕይወታችን መጀመሪያ ነበር የሆነው። ልክ እንደዚህ ነው አንዳንዶቻችን አሁን በተለያየ ጥያቄ ውስጥ ያለን በቃ መጨረሻችን ነው በቃ አልቋል በቃለት ያለው ለክብራችን መጀመሪያ ሊሆንልን ነው። አሜን። ይሄ ኃይል እንደዛ ነው የሚያደርገው። መጨረሻ የተባለውን ነገር ለኛ ግን ለክብራችን መጀመሪያ ያደርገዋል። ለህይወታችን ስኬት መጀመሪያ ያደርገዋል። እንደገና ምንጀምርበት ኃይልን የምናገኝበት ታጥቀን የምንነሳበት ያደርገዋል። ሌላው የትንሣኤ ኃይል ይሄ ነው። በዚህ ትንሣኤ የሐዋርያቶች ተስፋ ለምልሟል። ለዚህ ስጋ የተወሰነ
ሞት እንደሆነ አስበው በብዙ ተስፋ መቁረጥ ውስጥ የነበሩ ሐዋርያት ድጋሚ ለመቀጠል የነበራቸው ኤክሳይትመንት የሚያስደንቅ ነው። እግዚአብሔር ይመስገን። የኔ ኢየሱስ እንደተናገረው ሲነሳ ተስፋቸው ሲነሳ በምን አይነት ደስታ ነበር የተሞሉት ሐዋርያት። ዛሬም እግዚአብሔር ንጉሥ ትሆናላችሁ ብሏችሁ አሁን ያላችሁበትን የእረኝነት ሕይወት በተስፋ መቁረጥ እያሳለፋችሁ ያላችሁ ሰዎች ካላችሁ የኢየሱስ ክርስቶስ ሞትና ትንሣኤ በዚህ ምድር ላይ ተዘጋ ጠፋ የተባለን ነገር ተስፋን ያለመለመ ነውና በዚህ የትንሣኤ ፕሮግራም አንድ ነገር እንድታስቡ ያስፈልጋል። በእግዚአብሔር ዓለም ተዘጋ የሚባል አከተመለት የሚባል አበቃለት የሚባል አንዳች ነገር የለም። በእግዚአብሔር ዓለም ሁሉ ይቻላል። ለእግዚአብሔር ሁሉ ይቻላል። የሞተው ነገር በትንሣኤው ኃይል ይነሳል። አከተመ የተባለው ነገር በትንሣኤው ኃይል ይነሳል። ከጀመርን ሰዓት ጀምሮ አብራችሁን ያላችሁ በሙሉ የተዘጋ ነገር የለም። ሁሉን እግዚአብሔር መልካም ያደርጋል። በቃ ከዚህ በኋላ አይነሳም ብላችሁ ወደ ቀድሞ ፈቀቅ ልትሉ የተዘጋጃችሁ ያላችሁ እግዚአብሔር የተናገራችሁን ቆም ብላችሁ አስቡ። በዚህ የትንሣኤ በዓል እግዚአብሔር ያወራችሁን የተስፋ ቃላችሁን አስቡ። እሱን ስታስቡ ከሱ የሚበልጥ ኃይል እንደሌለ ትረዳላችሁ። ይህንን የትንሣኤ ኃይል ስታስቡ ለመቀጠል ወደፊት ለመሄድ ኃይል ታገኛላችሁ። አሁን የከበባችሁን ነገር በጠቅላላ አታስቡ። በዚህ የትንሣኤ ኃይል የጠፋው የሞተው አበቃ ያላችሁት ጉዳይ በሙሉ ትንሣኤን እንዲያገኝ በኢየሱስ ስም ጸልያለሁ። ደክማችሁ ያላችሁ ኃይላችሁ የመነመነባችሁ ድጋሚ ለመነሳት አቅም ያጣችሁ ድጋሚ እንደማትነሱ የተሰማችሁ ድጋሚ ተስፋችሁ እንደጠፋ ሙጥጥ እንዳለ ከዚህ በኋላ የሚረዳችሁ የሚያግዛችሁ እንዳሌለ የተሰማችሁ ሰዎች በዚህ የትንሣኤ ኃይል አዲስ ብርሃን እንድታዩ አዲስ ተስፋ እንድታዩ አዲስ ነገር እንድታዩ በኢየሱስ ስም ጸልይላችኋለሁ። ለመነሳት ድጋሚ ለመቀጠል ኃይል ያጡ ብዙ ሰዎች አሉ። ብዙ ነገር ጀምረው ከመንገድ የቆሙ አሉ። ነገሮችን ያቋርጡ አሉ። በቤታችሁ ሆናችሁ ይሄ የትንሣኤ በዓል እየተካፈላችሁ ያሉ በዚህ የትንሣኤ በዓል በየትኛውም እምነት ውስጥ ያላችሁ አሜን ብላችሁ ተቀበሉና የእግዚአብሔርን እጅ ታያላችሁ። የትንሣኤን በዓል እያከበራችሁ ያላችሁ የምወዳችሁ የኦርቶዶክስ ቤተ እምነት ተከታዮች፣ የካቶሊክ ቤተ እምነት ተከታዮች እንዲሁም ደግሞ የትንሣኤን በዓል እያከበራችሁ ያላችሁ በሙሉ በዚህ የትንሣኤ በዓል አሜን ብላችሁ ስትቀበሉ እግዚአብሔር ከዚህ በኋላ ዳግም አልነሳም ሁሉ ነገር አልቋል ባላችሁበት ጉዳይ የእግዚአብሔርን ክብር የእግዚአብሔርን እጅ እንድታዩ በኢየሱስ ስም ቃል አውጥቻለሁ። ይሄ የትንሣኤ በዓል ሄደ፣ አመለጠኝ፣ ጠፋ፣ መቃብር ገባ፣ ከዚህ በኋላ አይነሳም ባላችሁት ጉዳይ ተስፋን የምታገኙበት እንዲሆን ጸልያለሁ። የሞተው ነገር በዚህ የትንሣኤ በዓል አዳዲስ የምስራቾችን አዳዲስ ድምጾችን እንድትሰሙ በጌታ በኢየሱስ ስም ጸልያለሁ። ጀምራችሁ እያቆማችሁ የተቸገራችሁ ሰዎች የሐዋርያት ተስፋ በመጀመርና በማቆም እንዳልተቋጨ በዚህ የትንሣኤ በዓል ጀምራችሁ ቆመ፣ ጠፋ ልትሉ ያላችሁት ነገር የሚራመድበት እንዲሆን በኢየሱስ ስም ጸልይላችኋለሁ። እግዚአብሔር ታማኝ አምላክ ነው። የሞተው ነገራችሁ ዳግም ይነሳል እንጂ ሰስኔ